ይህ የምትመለከቱት እንግዲህ የአማራ ፋኖ በጎንደር የጉና ክፍለ ጦር ስማዳ ብርጌድ ወገዳ ከተማ ውስጥ የሚገኝ ቀጠና ነው። እንግዲህ ፕሮፌሰሮቹ እነዛ የአማራ ፋኖ ጎንደር አመራር ነን የሚሉት ከሌሎች አመራሮች ጋር ሆነው ወደ 32 ሚሊዮን ብር ሰርቀው እንግዲህ በአገረ ቢዘን ብርጌድ በቁጥጥር ውስጥ ሲውሉ ህዝቡ የሚያሳየው ደስታ ነው። እንግዲህ በዚህ እንትን የስማዳ አገረ ቢዘን ብርጌድ የስማዳ ህዝብ ነው፣ የወገዳ ከተማ ህዝብ ነው። በዚህ እንግዲህ የስቴደንሳ ብርጌድ ኮሚቴዎችም አሉ፣ ሌሎች የስማዳ ንጹህ ታጋዮችም አሉ። እንግዲህ ህዝቡ ደስታውን እየገለጸ ነው። እንግዲህ የሰረቁት በበላይነት ፕሮፌሰር ይቅርታ ጌታ አስራደ እንኳን እንትን የለም፣ ግን የፕሮፌሰር እያሱ እሱ አለበት ማለት ነው። ዋናውን ያስተባበረው እሱ ነው ማለት ነው። እንግዲህ የህዝቡ ደስታን እየገለጸ ነው። እንግዲህ በብሩ 32 ሚሊዮን ብር ነው። እዚህ ጋር ንግድ ባንክ ጋር መሰላችሁ፣ እዚህ ጋር ንግድ ባንክ አለ። እዚህ ውስጥ እንግዲህ ብሩ ሊገባ የጉና ክፍለ ጦር ምክትል አዛዥ አርበኛ ቢራራ ደምሴ በበላይነት ብሩን አስገብቶ ለማስገባት ነው። እዚህ ጋር በጣም ህዝቡ እየደነቀ ነው። እንግዲህ የአማራ ህዝብ እውነተኛ ታጋዩን ለይቶ ማወቅ አለበት የሚል ሀሳብ አለኝ። መኪናውስ